ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ በጣም አስገራሚ ቪዲዮ ይዘንላችሁ ቀርበናል። በዛሬው ቪዲዮ በእግዚአብሔር ላይ ያፌዙበት ታዋቂ ሰዎችን አሳዛኝ መጨረሻ እንቃኛለን። አንደኛ፣ የብራዚሉ ፕሬዝዳንት ታንኮራዶ ቬኖስ። በፕሬዝዳንትነት የምርጫ ዘመቻ ወቅት ፓርቲያቸው 500,000 ድምጽ ካገኘ እግዚአብሔር እንኳን ፕሬዝዳንት ከመሆን አያስቆመኝም አሉ። ከዛም የምርም 500,000 ድምጹን አግኝተው አሸነፉ። ነገር ግን የፕሬዝዳንትነት ቦታውን ከመውሰዳቸው አንድ ቀን ቀደም ብለው በሕክምና ላይ በውስብስብ ቀዶ ጥገና ህይወታቸው አለፈ። ሁለተኛ፣ ጆን ሌኖን። በ60ዎቹ ውስጥ ጆን ሌኖን ከዓመታት በፊት ለአንድ የአሜሪካ መጽሔት በሰጠው ቃለ ምልልስ ላይ ክርስትና ያበቃል፣ ይጠፋል፣ ስለዚህ ጉዳይ መጨናነቅ የለብኝም፣ እርግጠኛ ነኝ ኢየሱስ ተራ ሰው ነው፣ ተገዢዎቹ ደግሞ በጣም የማይረቡ ሰዎች ናቸው፣ ዛሬ እኛ ከኢየሱስ የበለጠ ታዋቂዎች ነን አለ። ይህም የእሱ አስተያየት በክርስትና አማኝ ሰዎች ላይ ቁጣን ቀስቅሷል። ከዛም እንደ ኢሮፓያን አቆጣጠር በታህሳስ 8 ቀን በ1980 ጆን በቤቱ ፊት ለፊት በአንድ አክራሪ የክርስትና አማኝ 6 ጊዜ በጥይት ተደብድቦ ሞተ። ሶስተኛ፣ ሞርሊን ማርሎ፣ የሆሊውድ ታዋቂዋ ሰው። እሷ ማንም ሊመኘው የሚችል ፍጹም ድንቅ ህይወት ነበራት፣ አስደናቂ ሀብትና ታላቅ ዝናን የመሳሰሉት። ሞርሊን ማርሎ በአንድ ወቅት በቀረጻ ላይ ሊቢ አብርሃም የተባለች ሰባኪ ጎበኘቻት። ሰባኪዋ የተናገረችውን ሞርሊን ከሰማች በኋላ ኢየሱስሽ አያስፈልገኝም አለቻት። በዚያን ጊዜ ከዩናይትድ ስቴትስ ፕሬዝዳንት ጆን ኤፍ ኬኔዲ ጋር የፍቅር ግንኙነት የነበራት ማርሎ ከሳምንት በኋላ መኝታ ቤቷ ውስጥ ሞታ ተገኘች። አንዳንዶች የተገደለችው በፖለቲካዊ ሴራ ነው ይላሉ። እናም በመጨረሻም እስከዛሬ ድረስ በጣም ተቀባይነት ያለው የሞቷ ጽንሰ ሐሳብ ራሷን ማጥፋቷ ነው። አራተኛ፣ ቶማስ አውድሪስ፣ የታይታኒክ መርከብ ሰሪ። ቶማስ አውድሪስ በዘመኑ አፈታሪክ የሚሆን መርከብ ለመስራት ተነሳሳ። መርከቡ በዓለም ላይ ትልቁና ዘመናዊው ነበር። ታይታኒክ ከተገነባ በኋላ አንድ ጋዜጠኛ ታይታኒክ ምን ያህል አስተማማኝ እንደሆነ ጠየቀው። በሚያስገርም ድምጽም እግዚአብሔር እንኳን ሊያሰምጣት አይችልም አለ። ኤፕሪል 10 ቀን በ1912 ታይታኒክ ከአሜሪካ ወደ አውሮፓ ተጓዘች። በአትላንቲክ ውቅያኖስ ውስጥ ከ4 ቀናት በላይ ከተጓዘች በኋላ ታይቶ የማይታወቅ አሳዛኝ ክስተት ተፈጠረ። መርከቧ ትልቅ የበረዶ ግግር ጋር በመጋጨት ቀስ በቀስ ወደ ውቅያኖሱ በመስጠም ከ1517 ተሳፋሪዎች በላይ ህይወታቸውን አጡ። አውድሪስም በመርከቡ ላይ ሞተ። ቪዲዮውን እስከ መጨረሻው ስላያችሁ ከልብ እናመሰግናለን። አስተያየቶቻችሁን በኮሜንት ላይ ጻፉልን። ቻናላችንን ሰብስክራይብ በማድረግ ለሌሎችም ሼር ያርጉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።